ሰላም እንዴት ናችሁ? የሳሚ ጌች ዩቲዩብ ቻናል ተከታታዮች እንደምን ሰነበታችሁ? በቅርቡ የቴሌግራም ዴስክቶፕ አፕሊኬሽን አፕዴት ካደረግነው በኋላ አማርኛ ማንበብ ሆነ መጻፍ ከተቸገራችሁ መፍትሄ ይዤላችሁ መጥቻለሁ። ከዚህ በታች የተዘረዘሩትን ቅደም ተከተሎች ይከተሉ። በመጀመሪያ ቴሌግራማችን ላይ ገብተን እንደምናየው አማርኛ ጽሑፍ አላነብልን ብሎናል። ከዛም በመቀጠል አሁን የምናደርገው ምንድነው? ወደ ሴቲንግ እንገባለን። ሴቲንግ ላይ ከገባን በኋላ ምንድነው የምናደርገው? አድቫንስድ የሚለውን እንመርጣለን። አድቫንስድን ከመረጥን በኋላ ወደ ታች ወዳሉ ዝርዝሮች እንወርዳለን። ከዛም በመቀጠል እዚህኛው ላይ ኤክስፐሪመንታል ሴቲንግ የሚላለን። ኤክስፐሪመንታል ሴቲንግ ውስጥ እንገባና ከዚህ በመቀጠል ወደ ታች እንወርዳለን። ምን ላይ የሚለውን ፍሪ ታይፕ ፎንት የሚለውን እንፈልገዋለን። ፍሪ ታይፕ ፎንት ኢንጂን የሚለውን እዚህ ጋር እንደምታዩት ዲሰብል ነው፣ ኢነብል እናደርገዋለን። ከዛም በመቀጠል you need to restart for applying some of the new settings and restart now የሚለውን ምን እናደርጋለን? ሪስታርት የሚለውን እናውቃለን። ይህንን ሪስታርት የምናደርገው ኮምፒውተራችንን ሳይሆን የቴሌግራሙን ራሱ ሪስታርት በምንነካበት ጊዜ ራሱ ሪስታርት ያደርግልናል ማለት ነው። ከዛን የቴሌግራማችንን ፓስወርዳችንን ካለን ፓስወርዳችንን አስገብተን ቼክ ስናደርገው አማርኛ ያነባል አያነብም የሚለውን አሁን ከዚህ በመቀጠል አሳያችኋለሁ። ይሄው እንደምታዩት አሁን አማርኛ ማንበብ ጀምሮልናል። ይሄው እዚህ ጋር ቀደም ቴሌግራማችንን አፕዴት ከማድረጋችን በፊት የመጣልንን አይተናል። አሁን ደግሞ ከዚህ በመቀጠል ቴሌግራማችንን አፕዴት ካደረግን በኋላ አማርኛ ጽሑፍ ማንበብ ችሎልናል ማለት ነው። ይሄንን ይመስላል። አመሰግናለሁ ስለተከታተላችሁ። ሰላም